ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦች። አሁን እንግዲህ ያለሁት አንድ ታሪካዊ ሰፈር ጋ ነው። እንግዲህ ወደ ዱከም ከተማ የሚመጡ አዲስ ነዋሪዎች ሁል ጊዜ ሲጠራ ስያሜው ግራ ከሚያጋባቸው እንዴት ተባለ ከሚባሉበት ሰፈር አንዱ ቀበሌ 11 የሚል የሰፈር ስያሜ ያለ። እንግዲህ ዱከም ከተማ ላይ ቀበሌ 11 የሚለው ስያሜ እንግዲህ በቀድሞ አጠራር ኤርትራ ክፍለ ሀገርና ትግራይ ክፍለ ሀገር እያልን ከምንጠራው ቦታ ለስራ ወደዚህ አካባቢ በመምጣት በሆቴል ንግድ ላይ የተሰማሩ ሰዎች እነሱን ምክንያት በማድረግ ነው ይሄንን ስያሜ ሊያገኝ የቻለው። ይሄ ሰፈር ምንድነው? እንግዲህ በተለያዩ ዓለማት የሚገኙ ህዝቦች የራሳቸው ባህል አላቸው። እንግዲህ በታሪክ በንግግር የምናቀው ወይም አንብበን የምንደርስበት ወይም በምልክት አይተን የምንረዳው የተለያዩ ባህሎች ይኖራሉና ከዛ አካባቢ በተለይ ከትግራይ ክፍለ ሀገርና ኤርትራ ክፍለ ሀገር የሚመጡ ብዙ ነዋሪዎች በዚህ በግንባራቸው አካባቢ 11 ቁጥር የሚመስል ምልክት ያደርጉ ነበር፣ እንደ ባህል ነውና ያንን እንግዲህ ምክንያት በማድረግ ነው ቀበሌ 11 ቁጥር ይመስላል በሚል ነው ቀበሌ 11 ያሉ የዱከም ሰዎች ያንን አካባቢ ይጠሩት ጀመረ። የትግራይ ክፍለ ሀገርና የኤርትራ ክፍለ ሀገር የመጡ የትግራይ ተወላጆች በስፋት ይኖሩበት ስለነበረ ሆቴሎቹን በብዛት ያደመቁት እነሱ ስለሆኑ ያን ምክንያት በማድረግ ሰፈሩ ቀበሌ 11 እየተባለ ይጠራ ነበርና አሁን ቀበሌ 11 እንግዲህ አሁን ፊት ለፊት የማሳያችሁ መግቢያ እዚህ ጋር ስንደርስ ነው ብዙ ጊዜ ቀበሌ 11 ገባን የምንለው። ይሄንን መግቢያ ስናልፍ ነው ወደ ሰፈሩ ላይ መድረሳችንን የምናውቀው። አሁን ባለው እንግዲህ የብሉ ናይል ሆቴል ህንጻ የሚል አለ ፊት ለፊት ያውን ቆም ያለው የብሉ ናይል ሆቴልን ስናልፍ ነው ቀበሌ 11። በተለይ አሁን ያሳየኋችሁን መንገድ ስናልፍ ነው ቀበሌ 11 መግባታችንን ብዙ ጊዜ የምናውቀው። እንግዲህ አሁን ግን ጊዜ ነው ገና ኦልሞስት ለአንድ ሰዓት ምናምን ጉዳይ ምናምን ላይ ነው ያለነውና ቀበሌ 11 ከአንድ ሰዓት በኋላ ነው ቀውጢ የሚሆነው ቀበሌ 11 የሚባለው ሰፈር። እንግዲህ ውቤ በረሃ፣ ካዛንች፣ ሳሪስ አካባቢ፣ መስቀል ፍሎር፣ ኦሮምፒያ እንደሚባለው ለኛ ለዱከሞች ብዙ ታሪክ ያየንበት ሰፈር ነው ይሄ ቀበሌ 11 የሚባለው ሰፈር። ደማቅ ሰፈር የሚባለው ነው። ፊት ለፊት ማሳያችሁ ቤት እንግዲህ ቀበሌ 11 ሲቆረቆር ከዛ በፊት ሰፈሩን ያቀኑ የህትማማቾች ቤተሰብ ህትማማቾች ፋሚሊ የሚባሉ አሉና እነ ወይዘሮ ተዘራ ወልደ ማርያም፣ ዳዊት ወልደ ማርያም ይሄን ሰፈር መጀመሪያ ቀበሌ 11 የሚባለው ሰፈር ከመሰየቡ በፊት ይሄን ሰፈር በሆቴል ንግድ ያነቁ የሚባሉ ናቸው። አሁን ፊት ለፊት ያየነው ያለነው ቤት ዛጋ የወይዘሮ ዳዊት ወልደ ማርያም ነበር። በቅርቡ ነው ህይወታቸው ያለፈው በአሜሪካን ሀገር። ዴቪድ ሆቴል ይባል ነበር የዛ ሆቴል ባለቤት ናቸው። እንግዲህ እነሱን ከቀበሌ 11 በፊት ይሄን ሰፈር ያነቁት በሆቴል ንግድ ለተማማቾች ቤተሰብ ይባላሉ። አሁን ፊት ለፊት ያየነው ያለነው ዴቪድ ሆቴል ይባል ነበረ። በዛ ጋር ደግሞ ገባ ብለህ አሁን ሞተሩ የሚወጣበት አካባቢ አሁን ሁሉስ ጣራው ይታየናል። አሮጌ ጣራ ከዴቪድ አለፍ ብሎ እሱም በተመሳሳይ ብዙነሽ ወልደ ማርያም ይባሉ ነበረ። ጆነከር ባር ይባል ነበር ያ ቤትም የሳቸው ነው። እንግዲህ ጆነከር ባር ማለት ያኔ አሁን ብላክ ሌቭል ምናምን እንደሚባለው ጆነከር ውስኪ ነበር ያኔ ታዋቂ፣ በዛ ስያሜ ነው በቃ ጆነከር ባር እና እነ ጆነከር ባር ብዙነሽ ወልደ ማርያም ነው። ፊት ለፊት የምናየው ደግሞ በፊት ዴቪድ ሆቴል ነበር የሚባለው የወይዘሮ ዳዊት ወልደ ማርያም ነው። ነፍሳቸውን ይማረው ወይዘሮ ዳዊት ወልደ ማርያም በህይወት የሉም አሁን። ወደ ኋላችን ስንዞር ደግሞ እንግዲህ አሁን የምናየው እህትማማቾች የእንግዳ ማረፊያ ነው። እህትማማቾች የእንግዳ ማረፊያ የወይዘሮ ተዘራ ወልደ ማርያም ነው። ተዘራ ወልደ ማርያም አሁንም ጭምር በህይወት ያሉ ናቸውና ክላይማክስ ናይት ክለብ ይላል ይሄ ፊት ለፊቱ። አሁን እንግዲህ ክላይማክስ ናይት ክለብ ከተማችን ላይ ካሉ ምርጥ ክለቦች አንዱ ነው በዚህ ሰዓት ክላይማክስ ናይት ክለብና የወይዘሮ ተዘራ ወልደ ማርያም ነው ክላይማክስ ናይት ክለብ። እንግዲህ ተከራይቶ ነው አሁን ክላይማክስ ናይት ክለብን የከፈተው ልጅ። ከኋላ እህትማማቾች ፔኒሲዮን ይላል። እንግዲህ እህትማማቾች ፔኒሲዮን የተባለው በፊት እህትማማቾች ሆቴል ነበር የሚባለው። አሁን ቤቶቹ አሁን እንግዲህ እንደምታውቁት ነው በኮሪደር ልማቱ አንድ አይነት ዲዛይን እዚህ ከአልሙኒየም ጋር ይልበስ ተብሎ ፊት ለፊቱ በአብዛኛው አንድ አይነት ናቸው። ጽሁፍ አንበበን ካለየን በቀር ተመሳሳይ ነው። አሁን የሌላ ሀገር ሆኖ የሚያያቸው የዱከም ልጅ ይሄንን ቪዲዮ ሲያይ አንድ አይነት ነው የሚሆኑበት በጥቆማ ካልሆነና እህትማማቾች ሆቴል የነበረው እንግዲህ አሁን ፊት ለፊት ላይ ክላይማክስ ናይት ክለብ የሚል ነው ያለው። በዛኛው አቅጣጫ ደግሞ ዴቪድ ሆቴል ይባል ነበር። ዴቪድ የወይዘሮ ዳዊት ወልደ ማርያም ነው። እህትማማቾች የወይዘሮ ተዘራ ወልደ ማርያም ነው።
አለፍ ብሎ ደግሞ እዛ ጋር ወደ ውስጥ ገባ ብሎ እንግዲህ ጆነከር ባርና ሬስቶራንት የሚል ነበር። እሱ የወይዘሮ ብዙነሽ ወልደ ማርያምና የእህትማማቾች ፋሚሊ እዚህ ሰፈር ላይ ትልቅ አስተዋጽኦ አበርክቷል። ሰፈሩን ለማጠንከር፣ ሰፈሩን ለማሳደግ በቃ የክለብ ሰፈር የሆቴል ንግድን ወጥረው ያስለመዱ ይሄን አካባቢ ያነቁ የሚባለው የእህትማማቾች ቤተሰብ ነው። የነሱ እዚህ ሰፈር ሆቴል ንግድ ላይ መሰማራት ነው ቀበሌ 11 ያስባሉት ሰዎች በአብዛኛው እዚህ አካባቢ መሬት እየተመሩ በየገዙም ሆቴል እዚህ ሰፈር ላይ እንዲከፍቱ ያረጋቸው የእህትማማቾች ቤተሰብ እዚህ አካባቢ ሰፈሩን ለንግድ አመቺ አርጎ መቆየቱ ነው። ምንም ውለታው የሚካድ አይደለም የእህትማማቾች ቤተሰብ እና ቀበሌ 11 እንግዲህ ሲፈጠር የነሱን ሰፈር ታኮ ነው የደመቀው ሰፈር ላይ ሄደን የበለጠ እናድምቀው በሚል ነው። አሁን ላቀች ሆቴል የሚል እናያለን። ላቀች ሆቴል ማለት ነፋሲት ሆቴል ነበር ያን የሚባለው። ነፋሲት ሆቴል ማለት እንግዲህ ስማቸው ጠፋኝ፣ ከኤርትራ ክፍለ ሀገር የመጡ እናት ናቸው። እንግዲህ ነፋሲት ማለት ኤርትራ ውስጥ ያለ የቦታ ስያሜ ነው። ነፋሲት ሆቴል ነበር አሁን የሚባለው። ይሄ ያየ ነው ያለ ነው ልጆች የተቀመጡበት። አሁን ላቀች ሆቴል ነው የሚለውና እዛ ጋም ደግሞ ተመሳሳይ አሁን ሆቴል ኤምኤች ሆቴል የሚል እናያለን። ኤምኤች እንግዲህ ራሱ ስሙ ምስክር ነው። ስም እንዳይጠፋብኝ ያደረገኝ ኤምኤች ማለት መሰረት ሀጎስ ማለት ነው። እንግዲህ ወይዘሮ መሰረት ሀጎስ ማለት በብዛት ወደ ደብረ ዘይት ቢሾፍቱ ተመላልሰን የተማርን ተማሪዎች አንረሳቸውም። ወይዘሮ መሰረት ሀጎስ ታክሲ ላይ እንግዲህ ሸሚዞን ለሰው ልንከፍል እንችላለን፣ ወይ ከፊት ተቀምጠን ወይ ረዳቱ ከኛ ሂሳብ መቀበል ጀምሮ ልንከፍል እንችላለን። የወይዘሮ መሰረት ሀጎስ የሚገርም ባህሪያቸው ተማሪ እንዳይጎል ስንት ተማሪ ነው እዚህ ታክሲ ውስጥ ያለው ብሎ ረዳትን ሰው እንዳታጎል ብሎ ቆጥሮ ነበር የሚከፍሉልን። በጣም ተማሪ ይወዱ ነበር። ወይዘሮ መሰረት ሀጎስ የኤምኤች ሆቴል ባለቤት ናቸው። እንዲሁ ሰፈሩን ቀበሌ 11 ካስባሉ እናቶች ተወዳጅ እናት የምናውቃቸው ወይዘሮ መሰረት ሀጎስ ነበሩና ፊት ለፊት የምናየው ከኤምኤች ወደዚህ ደግሞ አንጂ +1 እቱ ምግብ ቤትና የእንግዳ ማረፊያ ነው አሁንና ከዛ በፊት ኮከባር ይባል ነበርና በዚህ አጋጣሚ ልንገራቸው አንድ ነጭ ኤምሪክ የሚባል ነጭ ተከራይቶ ይኖር ነበረ ፈረንጅና ፈረንጅ ያው ብርቅ ይሆናል ያኔ እንደምታውቁት ሁሌ ሆየ ሆየ ስንጨፍር በልጅነታችን ከሱ በር ላይ መተን ነው ምን ጀምረው ከኤምሪክ በር ላይ ነውና አንድም ቀን ወይ ቤት አይኖርም ምናምን ወይ ተኝቷል ይባላል አንድም ቀን ብር ሰጥቶ ነው ያቅም ግን ኤምሪክን በር እንደቀጠቀጥን ነበር ያኔ መተንና ኤምሪክ የሚባል ፈረንጅ ተከራይቶ ይኖር ነበር እዛ ቤትና ቀበሌ 11 የሚባለው ሰፈር ይሄ ሰፈር እንግዲህ ስያሜውን ብዙ በጥቂቱ ቀደም ነግሬያቸዋለሁ። ከትግራይ ክፍለ ሀገርና ከኤርትራ ክፍለ ሀገር ይመጡ የነበሩ ሰዎች በብዛት በንግድ ስራ ተሰማርተው ይህን ሰፈር ያደመቁ እናቶች የአካባቢያቸው ባህል ሆነው እንግዲህ በግንባራቸው ላይ የሚያደርጉት ምልክት ነበር 11 ቁጥር ይመስላል በሚል ነው ይህን ሰፈር ቀበሌ 11 የሚል ስያሜ የተሰጠውና እንግዲህ ዳሽን ባንክ ጋር ነው ያለ ነው። አሁን ዳሽን ባንክ ደግሞ ቀበሌ 11ን የቀን ሰፈር ካረጉት አንዱ ነው። አሁን ይሄ የምናየው ወርቃማ ሆቴል ይባላል። አሁን የማሳያችሁ ወርቃማ ሆቴል እንግዲህ የወይዘሮ ወርቄ በቀለ ነው። ቀበሌ እንግዲህ 90ዎቹ መጀመሪያ ላይ ነው ወደዚህ ሰፈር ሆቴል ከፍተው የመጡት ወይዘሮ ወርቄ በቀለ። ወርቁ ቢቂላ ሆቴልን ነው እዛ ጋር ያያችሁ ያለው አትሌት ወርቁ ቢቂላ ሆቴል እንግዲህ ለቀበሌ 11 ሌላ ድምቀት የፈጠረ ሌላ ድባብ የፈጠረ ሆቴል ነው አሁን የምናየው ወርቁ ቢቂላ ሆቴልም እና እንግዲህ ቀበሌ 11 ብዙ በጥቂቱ ይሄ ነው። እስከዛ ጫፍ አሁን ይሄ የምናየው ህንጻ ያረፈበት ቦታ ድረስ ቀበሌ 11 ነው ውስጥ እስከ ሳሚሳ ሆቴል ማለት ይቻላል። እንግዲህ በብዛት የምሽት ክለቦች የሚገኙበት ለዚህ ከተማ ቀውጢ የሚባል እንግዲህ እኛ ለዱከሞች አዲስ አበባ ላይ ካዛንችስ፣ ዳትሰን፣ በረሃ፣ መስቀል ፍላወር፣ ሳሪስ ምናምን እንደሚባለው ቀበሌ 11 በጣም ቀውጢ የሚባል የምሽት ክለቦች ምናምን የነበሩበት ሰፈር ነው። አሁንም አለ ያ ድባብ። በርግጥ ግን ስያሜውን ለመንገር ነው እንግዲህ ቀበሌ 11 ማለት ታሪካዊ ከምንለው የዱከም ሰፈሮች አንዱ ይሄ ነው። ቀበሌ 11 የሚባለው ሰፈር እነ ኤምኤች ሆቴል እነ ወርቁ ቢቂላ ሆቴል አሁን እንግዲህ የምናያቸው እነ ወርቃማ ሆቴል፣ ክላይማክስ ሆቴል፣ ላቀች ሆቴል፣ እነ ዳሽን ባንክ፣ ወርቃማ ሆቴል፣ ብሉ ናይን ሆቴል ያሉበት አቅራቢያ ነው ቀበሌ 11 የሚባለው። እንግዲህ ቀበሌ 11 ገባው ለማለት አሁን እየተመለስን ነው ከዳሽን ባንክ እንደገና ወደ ኋላ የብሉ ናይን ሆቴል ህንጻን ስናልፍ አሁን ክላይማክስ ሆቴልን አልፈን ላቀች ካለበት ጀምሮ ነው ቀበሌ 11 የሚባል ሰፈር መግባታችንን የምናውቀው። እንግዲህ ከቀበሌ 11 በፊት ሰፈሩን ያነቃቁት እንደነገርኳችሁ የእህትማማቾች ቤተሰብ ነበሩ።
ነው ወይዘሮ ተዘራ ወልደ ማርያም፣ ዳዊት ወልደ ማርያም፣ ብዙነሽ ወልደ ማርያም። ከዛ እንግዲህ ዱላ ቅብብል ልክ ሩጫ ላይ ዱላ ቅብብል የምንለው አለ። አንዱ ለአንዱ ይሰጠዋል። አንዱ ቀበሌ 11 የሚባለውም ሰፈር የተመሰረተው ከዛ በኋላ ነው። ያንን በማየት የዱላ ቅብብል ሂደት ነው እንግዲህ ቀበሌ 11 የሚባል ሰፈር የተመሰረተው። ይሄንን ይመስላል። አሁንም ድምቀቱ አለ። እንግዲህ ብዙ ክለቦች ያሉበት ሰፈር ነው ቀበሌ 11። ይሄንን ታሪካዊ ሰፈር ለማሳወቅ ነው እንግዲህ ቀበሌ 11 የሚባለው ሰፈር አሁንም ቢሆን የተነቃቃ ሰፈር ነው። ግን ብዙ ታሪክን ያስተናገደ ዱከም ላይ ታሪካዊ ከሚባሉ ሰፈሮች አንዱ ቀበሌ 11 ነው። በሌላ ቪዲዮ ደግሞ እንገናኛለን።